ብቻ ላይሻት በደንብ ብቻ ላቀፍሻት ልጅ ስትይ እድሜሽ ሙሉ መስዋዕትነት ከፈልሽ። አንቺ እናት ብቻ አይደለሽ፣ የእናት ተምሳሌት ነሽ። ሚስጥር መጠበቅ ለሌላ እናት ለማርታ ስትይ ሚስጥር ጠበቅሽ። ይህን ሁሉ ዓመት ይህን ሁሉ ዘመን ለእኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሷል። የዘመናት እኮ ይህንን ቀን ስጠብቀው ነበር ጋሼ። ጆሮዎች ይህንን ነገር ለመስማት በጉጉት እየጠበቁ። አዎ ሰላም፣ ልጅሽ በሕይወት አለች። እሷም እኮ እንደ አንቺ እናቴስ እያለች ትጠይቀኛለች። በዛ ላይ ታውቅሻለች። ጋሼ ልጄ እኔን ታውቀኛለች። እኔ እናቷ መሆኔን ታውቀዋለች። እናቷ መሆንሽን እንኳን አታውቅም። እሺ በቃ ልጄ የት ነች ጋሼ? ንገረኝ እባክህ ጋሼ፣ እባክህ ልለምን ንገረኝ ልጄ የት ነች? ዋ ምን ፍለጋ መጣሽ? ውጪ። አባዬ ሰላም ምን ሆኖ ነው? መታት ነው? ዋ ውጪ አልኩሽ። የት ነች ጋሼ? ሰላም አንቺ ተረጋጊ። ዋ ውጪ። አባ ሰላምን መታት ነው እንደምታለቅሰው? ሰሚኛለሽ? አንቺም ካልወጣሽ አንቺም ትመቻለሽ። ግቢና ክፍልሽ ተኝ። እንዴ አባዬ እኔ እንቅልፍ አልመጣም። አንቺ ልጅ አታበሳጭኝ። ውጪ አልኩሽ። ጋሼ አቢጌል ዛሬ ብቻ አይደለም ብዙ ጊዜ አይተሻል። እየተለጠፍሽ ወሬ ታዳምጪያለሽ። ቆይ እንድትሰሚ ያልተፈልገውን ነገር ለምንድን ነው ለመስማት የምትጓጉ? እስኪ ንገሪኝ። አትበይ የተባልሽውን ነገር ትበያለሽ እንዴ አቢጌል? አባዬ አልበላም። ታዲያ አትበይ የተባልሽውን ሁሉ እንደማትበይ አትስሚ የተባልሽውን ነገር ለመስማት ለምንድን ነው እንደዚህ የምትሆኚ? አባዬ እኔ ስለምን እንደምታወራ አላውቅም። ልጅነት ተቆርጦ ቢጣል ኖሮ ቆርጬ በጠልኩሽ ነበር። ሰላም ሰላም ቤተሰብ እንዴት ናችሁ? በዚህ ሰሞን ጠፍቼ ነበረ፣ ብቅ ብያለሁ ማለት ነው። ይቅርታ የረመዳን እቃ ምናምን ቤት በዝቶብኝ ነው። ላይክ ሼር ሰብስክራይብ አድርጉት። አቢጌ እያዳመጠች ሰላምና ጋሽ ደረጀ ስለ ዳንጣ ስለ ልጇ ሰላም ትጠይቀው ነበረ፣ እያስጨነቀችውም ነበር። ሰላም ልጄ የት ናት? እኔን እናቷ መሆኔን ታውቃለች ወይ? ንገረኝ፣ የት ነው ያለችው? ትለዋለች። እያለችውም እያለ ውሃስ ሮጣ ወደ ማድ ቤቱ ገባች። ውሃም አባዬ መታሃት ነው ወይ? ሰላምን ለምንድን ነው የምታለቅሰው? ለምንድን ነው የመታሃት ስትለው አንቺ መመታሻለሁ እምቢ ካልሽ ውጪ ከዚህ ይላታል ማለት ነው። እኔ እንቅልፍ ያልመጣብኝም አልወጣም ትለዋለች። በዛም ተደናቅጣ ሮጣ ትወጣለች ማለት ነው። ከዛም ንገረኝ የት ነው ያለችው? ትለዋለች ለጋሽ ደረጀ ሰላም ተረጋጊ፣ እኔ እኮ ይሄ ቤት እንዳይፈርስ በጣም እየጣርኩ ነው። እስካሁን አመት ድረስ ታግሰሽ ኖረሽ አሁን ለምን አትታገሽም? ይላታል ማለት ነው። ውሃ ሮጣ ሄዳ የአቢጌ ሄዳ ሰላምና አባዬ እዛ እየተጨቃጨቁ ነው፣ ለአቢጌ መተዋታል ብላ ትነግራታለች ማለት ነው። አቢጌም ቀስ ብላ መጥታ ከግድግዳ ተለጥፋ ስታዳመጥ አባቷ ቀስ ብሎ ወጥቶ ያገኛታል ማለት ነው። ከዛም አሩጦ ክላሷ ይዞ ገብቶ እኔ ምን ላርገሽ? የአባትሽ ይህን አክል ጥላቻ ለምንድን ነው? ምንን ለማወቅ ነው የፈለግሽው? እኔ ልንገርሽ፣ ጠይቂኝ። ምንድን ነው ማወቅ የፈለግሽው? ብዙ ጥፋቶችን አጥፍተሻል። አባትነቴ ባይሆን እኔ ቆርጬ የሚጣል ቢሆን ልጅ ቆርጬ ጥልሽ ነበር። እኔ ተመርቄ ነው ያደሁት። እንዳንቺ አይነት የተረገመች ልጅ እንዴት እንደሰጠኝ አላውቅም በማለት ጋሽ ደረጀ በጣም ይናደዳል ማለት ነው። በዚህ በኩል ሰላም አዝና ቁጭ ብላለች ማለት ነው። እናቱ ውሃን በር ላይ ጠብቃ እንዳትገባ አባቴን ለሰላም እየተቆጣት ነው። አቢጌን ከክላስ አልወጣችም፣ እየመታቸው ነው መሰለኝ፣ እንዳትግባ ትለዋለች። የት ናቸው ሲላት ላይ ናቸው፣ እኔ አልሄድም እንዳትሄድ ትለዋለች ማለት ነው። ውሃ ሲሄድ ሰላም አዝና ወንበር ላይ ቁጭ ብላለች ማለት ነው። ሰላም አዝና ወንበር ላይ ቁጭ ብላ እሱም እየፈለገ ምንድን ነው የተፈጠረ ነገር አለ ወይ? ውሃ ነግራኝ ነበረ በር ላይ ትለዋለች። አይ ምንም የለም፣ አቢጌን እንደምታያት ነገር ያጣታል ወይ? ሁሌስ ነገር አይደለም ወይ ስራዋ
ትለዋለች ማለት ነው ለእናቱ። እናቱም ደግሞ አንቺስ ምንድነው ሆንሽው? ሰላም አይደለሽም ወይ? ፊትሽ እኮ ልክ አይደለም እያለ ይጠይቃታል። ሰላም ነኝ፣ አባዬ እኮ ተናደዋል በጣም። ምን ሆኖ ነው? ምንድነው ሆነው ብሎ ሲጠይቃት አይ ደህና ነው፣ ዝም ብሎ ነው፣ ከአቢጌ ጋር እየተጨቃጨቁ ነው መሰለኝ ትለዋለች። እሱም በንዴት ወይ ምቃ የሆነ ነገርማ አድርገዋለች ሲላት፣ ሰላም አይ አንተ በእናትና በአባትና በልጅ እንዳትገባ ትለዋለች። እዚህ ጋር ዳንጣና እናቱ ውጭ ላይ ቁጭ ብለው አባቴ ተጨንቋል፣ የምር እኔ በነገርኩቱ ነገር በጣም ተጨንቋል መሰለኝ ይላት ትለዋለች ለእናቱ። እናቱም አዎ ያስጨንቃል እኮ እኔ በጣም ግርም ብሎኛል። አባዬ ብልህኛ ስለሆነ ይሄ ነገር መፍታት አያቅተውም። ግን አንቺ እስከዛ የሚልሽን ነገር አድርጊ እንጂ እንትን አትበዩ ይላታል። እስከዛ በቃ አንድ ላይ አንሆን ተብለው አንድ ላይ እንዳትሆኑ ተብለው ስለነበረ ልታገባ ነው አሁን ተጠንቀቅ፣ ከኔ ጋር አንድ ላይ አትሆኑ ተብለሃል እኮ ብላ ታፌዝበታለች ማለት ነው። እናቱ አቢጌ ልታገባው ትፈልጋለች፣ እሱ ግን ሊያገባት በፍጹም አይፈልግም። ብቻ ነገሩም በጣም እንትን ያለ ነው። ሰላም መልሰ ደውላ እኔ ማታ እንቅልፍ ሳልተኛ ነው ያደርኩት፣ ጋሼ ንገረኝ፣ ማናት ልጄ? የት ነው ያለችው? እኔም ንገረኝ፣ አሁን መስማት እፈልጋለሁ ትለዋለች ማለት ነው። ሰላም ተረጋጊ፣ ሁላቸውም ልጆቼም ማርታም ቤት አለች፣ የባክሽ ተረጋጊ ሲላት፣ በቃ ያለህበት ልምጣ፣ የት ነው ያለኸው? ቤት ነህ ወይ? እኔ ያለህበት ድረስ እመጣለሁ ስትለው፣ ማርታ አትለቅሽም ብቻሽን፣ አሁን አንቺ እርጉዝ ነሽ ይላታል ማለት ነው ጋሽ ደረጀ። ሰላምም ተነስታ ወደ እሱ ትሄዳለች። እዚህ ጋር ማርታና አቢጌ አንድ ላይ ተቀምጠው ሲያወሩ፣ ምን ሆነሽ ነው ተጨማደሽ የተቀመጥሽው ስትላት፣ አባዬ እኔን ማበሳጨትና እኔን መስደብ አይሰለቸውም ትለዋለች። ወይ እኔ ስለ ባሌ አንቺ ልትነግሪኛ ነው ወይ? በአለም ላይ እንደሱ አባት የትም አይገኝም። እንደዚህ ህይወት ተንደላቀሽ እንድትኖሪ እንደዚህ አይነት ህይወት እንድትኖሪ ያደረገሽ አባትሽ እኮ ነው፣ እኔ አይደለሁም። አባትሽ ጀግና ነው፣ እንዳውም በጣም ታግሶሻል ላንቺ ትላታለች። እኔ ምንም ታግሶኝ አያውቅም። ውሃና ዳንጣ ቢሆኑ ምንም አይላቸውም። አርፈሽ ቁጭ በይ፣ ውሃ እኮ በጣም እያደናበረ እየመታት ነው፣ እንዳውም ላንቺ ምንም አላለሽም ትላታለች ማርታ ማለት ነው። ይሄ ድመት ለምን መጣች? ድመቷ እኮ ወሬ ያዳምጣሉ ሲባል ሰምቻለሁ ትላለች ማለት ነው። ወይ ጉድ! አሁንማ ይሄንንም ነገር ይዘሽብን መጣሽ እንዴት? ልና ማርታ ታላገጥባታለች ማለት ነው። እዚህ ጋር ዳንጣና ምጥን ውሃ ተሰብስበው ትመክራቸዋለች። እናንተ እድለኞች ናችሁ፣ አባትና እናታችሁ በጊዜ ትምህርት ቤት አስገብቷቸዋል። አንዳንድ ልጆች አሉ የእናትና አባቶቻቸው ለመርዳት ትምህርታቸውን ትተው ወደ ውጭ ይወጣሉ። እናንተ ግን ጠንክራችሁ ተማሩ፣ ጎበዝ ተማሪ ሁኑ። ይሄ ቲክቶክ፣ ፌስቡክ ምናምን እናሰራለን የሚሉ ልጆች የተማሩ ናቸው እኮ እነሱም ብላ ትመክራቸዋለች ማለት ነው። ከዛም ሰላም ወደ ጋሽ ደረጀ እግሯ ታመራለች። ከዛም በመኪና ውስጥ ማናት ንገረኝ ትለዋለች። መጀመሪያ ትንፋሽሽ ውሰጂ፣ እስከዛ ደግሞ እኔ ምንም ነገር ልነግርሽ አልችልም፣ ቃል ግቢልኝ። እናቷ እንደሆንሽ እንድታቅ አልፈልግም። ምክንያቱም የእሷ ነገርሽ ማለት ቤቱን ይበጠበጣል፣ ቤቴ ይፈርሳል። እስከ መቼ ነው ማልነግራት ትለዋለች ሰላም። እስከ ማሩታን እኔ ልጅ በሌላ ሴት ልጅ እንዳለኝ እስከ ምነግራት ድረስ የማሩታ ሌላው እየቆየ ይደርሳል። አሁን ወደ ውስጥ ትንፋሽሽ ተንፍሺ፣ አየር ውሰጂ፣ ዝግጁ ስትሆኝ እነግርሻለሁ። ግን እርግዝናው ከተገላገልሽ በኋላ ብነግርሽ አይሻልም ወይ ሲላት፣ አይ አሁን ካልነገርከኝ አሁን ንገረኝ፣ እኔ አሁን ነው የምፈልገው ትላለች ማለት ነው ሰላም። ሊነግራት እንግዲህ የዳንጣ ልጇ መሆኗን ሰላም አውቃለች ማለት ነው። ሰላም ስታቅ ምን አይነት ሪያክሽን እንዳሳየች በቀጣይ ቪዲዮ ይዘንላችሁ ብቅ እንላለን ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄ ቪዲዮ አበረታቱኝ። ለዛሬ በዚህ ቃል